እንግዲህ እድሜያችን በሄደ ቁጥር እድሜያችን በገፋ ቁጥር ምንድነው የምናገኛቸው የተለያዩ ላይፍ ኤክስፒሪየንሶች አሉ። በዛሬ ቆይታችን እኔ ያገኘኋቸው የተረዷቸው የገቡኝ ፕራክቲካሊም የተገበርኳቸው 3 ላይፍ ፕሪንሲፕሎችን ዛሬ አጋራችኋለሁ ማለት ነው። የመጀመሪያው ላይፍ ፕሪንሲፕል ምንድነው? እንግዲህ ማይንድ ወይም ደግሞ አእምሮ የሚባለው ነገር እንግዲህ ህይወታችንን ስንኖር ዳይሬክሽን እንዲሰጠን የትኛው ጠቃሚ ነው የትኛው ደግሞ ጠቃሚ አይደለም የሚለውን ነገር ለመጠቆም ከተሰጡን ስጦታዎች መካከል ማይንድ የሚባለው ወይም ደግሞ አእምሮ የሚባለው የመጀመሪያው ነው። አእምሮ ግን ምንድነው እንዳስተዋልኩት እንደገባኝ እንዳየሁት ምንድነው በአክሽን ደረጃ ወይም ደግሞ ድርጊት ለመፈጸም ለመተግበር እና ህይወታችንን እንዲጠቅመን በሚያስችል መልኩ ሲሆን ግን ተቃራኒ አይነት እይታ አለው። ምን ማለት ነው? እንግዲህ ለምሳሌ የተለያዩ መጽሐፍቶችን የምናነበው የተለያዩ ጠቃሚ ቪዲዮዎችን የምንመለከተው የተሻለ ላይፍ ለመኖር የተሻለ ጎል ለማስቀመጥ እንዲሁም ደግሞ ከአሁን ካለንበት ለመሻሻል ነው። ነገር ግን እነዚህ ነገሮች ካወቅን ከተረዳን ካገኘናቸው በኋላ ወደ አክሽን ወይም ወደ ድርጊት ደረጃ ስንሄድ አእምሯችን አብዛኛው ነገር ማድረግ የሚፈልገው ቀላል ነገሮችን ነው። ይህም እንግዲህ ቀላል ነገሮችን ወደ አክሽን ደረጃ ስንደራርግ ደግሞ ህይወታችን የተሻለ እንዳይሆን ያደርጋል። ስለዚህ ምን ማለት ነው? ሁሌም ከአእምሮ በተቃራኒ ወይም ደግሞ ኦፖዚት ኦፍ ማይንድ በተግባር ደረጃ ማድረግ ወሳኝ እንደሆነ በፕራክቲስ አይቼዋለሁ። ምን ማለት መሰላችሁ? በሀሳብ ደረጃ በምናስበው መንገድ ለምሳሌ ትልቅ ነገር እናስባለን፣ ትልቅ ነገር ማድረግ እንፈልጋለን። ግን ኦን አክሽን ስትሄዱ ግን ምንድነው የአለማድረግን ነው የሚያስቀድመው፣ ደግሞ ማድረግ አለመፈለግን ነው የሚያስቀድመው። ስለዚህ ምን ማለት ነው? ያ ነገር ጠቃሚ ነው አይደለም፣ ለህይወቴ ወሳኝ ነገር አይደለም ብለን ከተረዳን በኋላ አክሽን ላይ ስንደርስ ግን ኦን ኦፖዚት ማድረግ እንዳለብን አእምሯችን ከሚፈልገው በተቃራኒ። ለምሳሌ እንገራችሁ ኤክሰርሳይዝ ለምሳሌ ወይም ደግሞ ስፖርት መስራት ለጤንነታችን ለሰውነታችን ቅርጽ ወይም ደግሞ ለተለያዩ ነገሮች ጠቃሚ እንደሆነ እናውቃለን፣ እንረዳለን። ነገር ግን ኦን አክሽን ስትገቡ ጂም መግባት፣ በጠዋት ተነስቶ መሮጥ፣ የተለያዩ ነገሮችን መስራት አእምሯችን አይፈልግም። ይሄ ማለት ነው በአክሽን ደረጃ ምን እንደሚፈልገው ማለት ነው ቀላል ስታፎችን ነው። ኦን ኮንትራሪ ሌላም መጨመር ይቻላል። ለምሳሌ ቢዝነስን ብንመለከት አሁን ለምሳሌ አሁን ከምናገኘው ገቢ አንጻር ገቢያችንን በ5 እጥፍ በ4 እጥፍ ማሳደግ እንፈልጋለን፣ በሀሳብ ደረጃ እናስቀምጣለን። ኦን አክሽን ግን ለምሳሌ በትርፍ ሰዓታችን ስራን የመስራት ከኛ የተሻሉ ሰዎች ጋር ኮሚኒኬት ሚት አድርጎ የተለያዩ አይዲያዎችን መቀበል ግን አክሽን ወይም ድርጊት ስለሚጠይቅ አእምሯችን ያን ነገር አይፈልገውም። እንዲሁ ከዚህ በተቃራኒ ደግሞ ስንሄድ ለምሳሌ እንመልከት። ለምሳሌ በሀሳብ ደረጃ ረጅም ፊልሞችን ማየት፣ አላስፈላጊ የሆኑ ከሰዎች ጋር ሚት ማድረግ፣ እነዚህ ነገሮች ለምሳሌ አእምሯችን አይፈልጋቸውም ወይም ደግሞ ቀላል ስታፍ እንደሆነ ይረዳቸዋል። ነገር ግን በአክሽን ደረጃ ግን ሞር ፕሬዥር የሚያደርጉን ሞር የሚገፉን አክሽን እንድንወስድ የሚያደርግ ነገር ነው። ስለዚህ ምን ማለት ነው? የመጀመሪያው ላይፍ ፕሪንሲፕል ሁሌም አእምሯችንን ብዙ ነገሮችን ለማወቅ የትኛው ጠቃሚ ነው የትኛው ጎጂ ነው የሚለውን ነገር አይደንቲፋይ ለማድረግ መጠቀም እንዳለብን፣ በአክሽን ደረጃ ግን ወይም በተግባር ደረጃ ግን ኦን ዘ ኦፖዚት መስራት ላይፋችንን የተሻለ ለማድረግ ይጠቅማል። ስለዚህ ፈርስት ፕሪንሲፕል ከአእምሮ በተቃራኒ መስራት ነው። ነምበር ቱ ደግሞ ምን ተብሎ ይጠራል? የትኛውም ሰው በዚህ ምድር ላይ ያለ ሰው ሁሌም የራሱን ቻሌንጅ ኦቨርካም ለማድረግ ፋይት እያደረገ እንደሚገኝ ነው። ፎር ሚ ለምሳሌ ከ3-4 ዓመት በፊት ከነበረው አንጻር እና አሁን ስመለከተው ያሉ ቻሌንጆች ያሉ ኦብስታክሎች ለምሳሌ ከገቢ ጀምሮ ከሪሌሽንሽፕ ጀምሮ እንዲሁም ከብዙ ነገሮች እኔ ብቻ ይመስለኝ ነበር። ነገር ግን የትኛውም አይነት ሰው ለምሳሌ በፋይናንስ ደረጃ መልቲሚሊየነር ቢሊየነር ወይም የትኛውም ብትሉ ያንን ነገር አችብ ከዛ የተሻለ ነገር አችብ ለማድረግ ኤቭሪዴይ ምን እያደረገ ነው? ፋይት እያደረገ ነው። በሪሌሽንሽፕን ብትመለከቱ ሪሌሽንሽፕ ላይ ለምሳሌ ያልጀመረ ካለ ያለ ነገር ለመጀመር እንዲሁም ኦን ፋሚሊ ቢልድ ያደረገ ካለ ደግሞ ያን ነገር ሁሌም ፋይት ነው። ምን ማለት ነው? አስ ሂውማን ቢንግ ሁሌም እስከምንሞት ድረስ ምንድነው ነገሮችን ለማሻሻል በተሻለ መንገድ ለመምራት ሁላችንም ፋይት እያደረግ ነው። ምን ማለት ነው? የተለየ ለየት ያለ ምንድነው ቻሌንጅ ሲመጣ ለየት ያለ ኦብስታክል ሲመጣ ያ ነገር እኛ ጋር ብቻ የተከሰተ ለእኛ ብቻ የመጣ እንዳልሆነ እንዲሁም ደግሞ ያ ነገር የተሻለ ለማድረግ ህይወታችንን ለማሻሻል እንደሆነ መረዳት ህይወታችንን በጣም ፖዚቲቭ በሆነ መንገድ ለመመልከት እንዲሁም ቻሌንጆችን ኦብስታክሎችን ፖዚቲቭ አውትካም ለማግኘት ፋይት እንድናደርግ ይጠቅማል። ስለዚህ ነገሮች በተለይ ጥሩ ማንላቸው ነገሮች ሲከሰቱ አንደኛ እኛ ጋር ብቻ የሚከሰቱ አይደሉም። ሁለተኛ እነዛ ነገሮች 100% ኔጌቲቭ ወይም መጥፎ ነገር እንዳልሆኑ በደንብ መረዳት ያስፈልጋል። ስለዚህ ሁለተኛው ላይፍ ፕሪንሲፕል ምንድነው? ላይፍ ቻሌንጅስ ፋይት የምናደርግበት
እኛ ጋር ብቻ አይደለም። ፎርሙ፣ አይነቱ፣ ኢንቴንሲቲ ወይም መጠኑ ይለያያል እንጂ ኤቭሪበዲ ኢን ዘ ወርልድ ምንድነው የራሱን ነገር ለማሻሻል ፋይቲንግ በማድረግ ላይ ወይም በመታገል ላይ እንደሚገኝ ላይፍ ተምሬበታለሁ። ሶስተኛው እና የመጨረሻው ደግሞ ምን ተብሎ ይጠራል? ላይፍ ማለት ዛሬን፣ አሁንን፣ ይህን ቅጽበት ወይም ሞንት መኖር መሆኑን ተረድቻለሁ። ምንድነው ይህንን አይነት አይዲያ ስንረዳ የዚህን አይዲያ መረዳት ምንድነው ኤቭሪዴይ ወይም ደግሞ እያንዳንዱን ቀን፣ እያንዳንዱን ሰዓት፣ እያንዳንዱን ሚኒት እንዲሁም ሙመንት ምንድነው በሚገባ ለመረዳት ነው። ነገሮች አንዳንዴ ምንድነው ነገሮች ፐርማነንት እንዳልሆኑ፣ ፐርማነንት የሚባል ነገር ጥሩ የሚሆን መጥፎ ነገር በዚህ ዓለም ላይ ምንድነው ቋሚ የሚባል ነገር እንደሌለ፣ ሁለተኛ ግን መኖር የሚባለው አሁንን ዛሬን ነው። ሜቢ በሶስት ፌዞች መክፈል እንችላለን። ያለፈ፣ የአሁንና የወደፊት ብለን ያለፈ ኦልሬዲ ፓስት ነው፣ ከኛ ቁጥጥር ውጭ ያለ ምንም ማናደርገው ነገር ነው። ኦንሊ ቲንግ ምንድነው ካለፈ ነገር ስህተት ካለ መማር፣ ተመሳሳይ ስህተት አለመድገም። እንግዲህ በላይፍ ምንድነው ፐርፌክሽኒስት ሳይሆን ምንድነው ተመሳሳይ ስህተትን አለመድገም መሆኑን ነው። ስለዚህ ካለፈ ነገር ምን በጎ ነገር ነበረ፣ ያንን የበለጠ ከፍ ለማድረግ፣ ምን መጥፎ ነገር ነበር፣ ያን ደግሞ ላለመድገም ከፓስት ወይም ደግሞ ካለፈ እንማራለን። ኦን ዘ ፊውቸር ዊ ዶንት ኖ ዋት ዊል ሃፕን ፎር ዘ ኔክስት ላይፍ፣ ምን እንደሚከሰት አናውቅም። ነገር ግን ምን ማለት ነው ምንድነው ዳይሬክሽን፣ ወዴት መሄድ እንዳለብን ዳይሬክሽን ለመስጠት ያስችለናል። ነገር ግን ያም ቢሆን ግን ከኛ ቁጥጥር ውጭ ሆነ ነው። ስለዚህ ላይፍ ምን ማለት ነው? ዛሬን መኖር፣ አሁንን መኖር፣ ይህን ቅጽበት መኖር። አንዳንድ ሰዎች በተለይ እንዲህ አይነት ምንድነው ኤክስፔሪየንስ ያላቸውን ሰዎች ስጠይቅ ምንድነው በጣም ብዙ ነገሮች በህይወት ላይፍ ለምሳሌ የተለያዩ ጦርነቶች ሲነሱ፣ የተለያዩ አንኤክስፔክትድ የሆኑ ላይፍ እንትሮች ሲከሰቱ አሁንም ብቻ ነው ፊል የሚያደርጉት እንጂ ዋት ዊል ሃፕን ኢን ዘ ኔክስት፣ ምን ነበር ኢን ዘ ፓስት የሚለውን ነገር ላይ ፎከስ አያደርጉም። ዳት ሚንስ ፒውር ላይፍ ብለው ይናገራሉ ባለሙያዎች ማለት። ስለዚህ ፒውር ላይፍ ወይም ላይፍ የሚባለው አሁንን መኖር፣ ዛሬን፣ ይህን ቅጽበት በሚገባ መኖር ነው። ምን ማለት ለምሳሌ ከሰዎች ጋር ስንሆን ፉሊ ፕሬዘንት ሆነን ማውራት፣ መነጋገር። እንደምታውቁት አሁን በዲጂታል ዘመን ምንድነው ከሰው ጋር ፊዚካሊ ስናወራ ስልካችን ጋር ያለ እኛ እዛ ጋር የለንም ማለት ነው። ስለዚህ ከሰው ጋር ስናወራ ከቤተሰቦቻችን ጋር ሊሆን ይችላል፣ የሆነ ጉዳይ ስንፈጽም፣ አሁን ይህን ቪዲዮ ኢቭን እያየ ምንድነው ፉሊ ፕሬዘንት ሆነን መገኘት that is the definition of life ተብሎ ይጠራል ነው። ስለዚህ እነዚህ ሶስት ላይፍ ፕሪንሲፕሎች በቅርቡ ያገኘኋቸው፣ የተረዳኋቸው፣ የገቡኝ፣ አፕላይ ያደረኳቸውና ትልቅ ውጤት ያመጡ ናቸው ነው። የመጀመሪያው እንግዲህ ከመጀመሪያ ጀምረን እንደገለጽኩላችሁ እነዚህን አፕላይ በማድረግ ላይፍን የበለጠ የተሻለ ሞር ፐርፐዝ ድሪቭን የሆነ እንድንኖር ያደርገናል ነው። የመጀመሪያው ምን ብለን ጠራ ነው? ምንድነው ማይንድ፣ ምንድነው ዳይሬክሽን፣ ጠቃሚው የትኛው ነው፣ ጎጂ የትኛው ነው የሚለውን ነገር ይጠቅመናል። ነገር ግን በአክሽን ደረጃ ግን ኦን ዘ ኦፖዚት መስራት የመጀመሪያው ላይፍ ፕሪንሲፕል ነው። ሁለተኛው ደግሞ ላይፍ ቻሌንጅስ የሚባለው የኛ ብቻ ለእኛ ብቻ የመጣ ሳይሆን ምንድነው ኤቭሪባዲ ኢን ዘ ወርልድ ምንድነው ፋይት በማድረግ በመጠን ሊለያይ ይችላል፣ በአይነት ሊለያይ ይችላል፣ በሁኔታ ሊለያይ ይችላል። ግን ሁሉም ሰው ካለበት ነገር ለማሻሻል ኢን ላይፍ ፋይቲንግ በማድረግ ላይ እንደሚገኝ። ሶስተኛውና የመጨረሻው ደግሞ ላይፍ የሚባለው ዛሬን፣ አሁን ይሄን ቅጽበት በሚገባ መኖር እንደሆነ አይተናል ማለት። ስለዚህ apply this principle and change your life። ጊዜያችሁን ሰጥታችሁ ስላያችሁን ስለተመለከታችሁን ከልብ እናመሰግናለን። በሚቀጥለው ደግሞ እጅግ ወሳኝ ጠቃሚ ነገር ይዘን እንመጣለን። ባይ